ለምን አይደፋሽም? እኛ ምን አገባን? አንቺ የጠራሽ ሴትዮ ማውራት አይጠበቅብሽም። ስታስነጥሽ ሰምቼሻለሁ። መቅዲ አታያትም እንዴት እንደምትሆን? ወይ እንዲህ መታኝ ነው ለሱ የምታቃጥሪኝ? ምን ስራ ፈተውና ነው ከአንቺ ጋር የምታገለው? እንግዲያውስ አርፋችሁ ተቀመጡ። እሺ አቧት ጀምሩ። በቃ ጭቅጭቃችሁ ዝም በሉ። ሲጀምር ለምንድን ነው አስተማሪ ሳይገባ ገብተን የተቀመጠው? እውነትሽን እኮ ነው። በቃ እንጣው ድለየለ። ወይኔ አንቺ ልጅ ግን ምንድን ነው የሚሻለሽ? ዓለም ላይ ያለ እርጉዝ ሁሉ አንቺ አስመሰልሽው። መቅዲ እርጉዝ? የምን እርጉዝ? ትንሿ እርጉዝ ነሽ እንዴ? የምን አባሽ እርጉዝ ነው አንቺ? አሁን እርጉዝ ምናምን ስትይ ነበር እንዴ? እና እርጉዝ አልኩ እንጂ ማን እንዳረገዘ ተናገርኩ እንዴ? መቼስ ስለ ወንዶች አይደለም የምታወሪው። ቢሆንስ ማን ያውቃል? ምኑ ሰዎች ለምን ውጭ ወተን አንቀመጥም? እዚህ ከምንቀመጥ እንደዛ ይሻላል መሰለኝ። ምንድነው ሰዎች ስለምን እርግዝና ነው የምታወሩት? ስለዩ ነው ማሪ የምናወራው። አታያትም እንዴ ሆዷም እንዳከለ? እኔ እኮ ጠርጥሬ ነበረ። ለካ እውነታችሁን ነው። እንዴ የተባለውን ነው። በአቤሙት በህይወቴ እንደዚህ ዘና ታደርገኛለህ ብዬ አስቤ ያለቀው ነበር። አመሰግናለሁ መቅዲ። ሰዎች በቃ እንውጣ። እኔ እኮ እንውጣ ማለት ከጀመርኩ ቆየሁ። ለምን ደግሞ አንወጣ? ኧረ በቃ ተነስ። እኔም ቀድማችሁ ሳይሻለቀ መደበቁ አስፈላጊ ነው? ምኑ? እርግዝናሽ ነው። ቆይ አንቺ ያምሻል? በአንቺ እኮ አልተጀመረም ውዴ። ስነ ስርዓት ይሉሽ እዩ። ዞር በይልኝ ከፊት ያው። ወዴት ነው ዞር የምልልሽ? አታውሪኝም እንዴ? ምንድነው ማወራሽ? ያለውን ነገር ነው። ወይ ጣጣ። ቆይ ምን ጀመርሽ ሴትዮ? ምንም አልጀመርኩም እባክሽ። አሁን ግን ንገሪኝ። ደስታሽ ደስታዬ ነው። ተይ እንጂ ደስታዬ ደስታሽ ነው እንዴ? ትጠራጠሪያለሽ እንዴ? በይው ዞር በይ ከፊቴ። ጠፊልኝ በቃ። ትንሿ አንቺ ካልሄድሽ እንሄዳለን። እያስፈራራሽኝ ነው። ምንድነው? እስኪ ምንድነው? ዝም ብለሽ በማይመለከትሽ አትግቢ። ምንድነው ወገብሽን እያንቀጠቀጥሽ የምታወሪያት? ይመለከትሻል? አዎ ይመለከተኛል። መቅዲ ግን ቆይ እድሜ ልክሽን ሰው ላይ መንጠልጠል ትችያለሽ? መቅዲ በቃ እኔ ወደ ቤቴ መሄዴ ነው። ለምንድን ነው የምትሄጂው? ነብሰ ጡር አይደለች እንዴ? እረፍት ታርግ እንጂ። እዩ እረፊ እንዴ። ለምንድን ነው የማርፈው? ትንሿ እኮ ለእኔ እህቴ ነች አይደል? በእናቷ ነው ወይስ በሔዋን በኩል ነው እህቷ የሆንሽ? ይመለከትሻል? ለምንድን ነው የማይመለከተኝ? ስታስቢ ለእንዳንቺ አይነት ሰይጣን አሳልፌ የምሰጣት ነው የሚመስልሽ? ዋው ጭራሽ ካንቺን ባስኩ። እያወራሽ ትቆያለሽ? ኧረ አልቆይም፣ እየወጣ ነው። ስሄድ ቻው ልበልሽ ብዬ ነው። በዛው ምን ያህል እንደተደሰትኩ ልንገርሽ ብዬ ነው። ኧረ እባክሽ። አዎ እንዴት ተደስተሻል? እባክሽ ልክ ራሴ እንዳረገዝኩ ያህል ነው። ትንሿ እንሂድ። ኧረ ችግር የለውም እኔ እሄድላችኋለሁ። ብዙ እንዳትንቀሳቀስ ልጇ እንዳይጎዳባት። ከዚህ በኋላ አንድ ነገር ብትናገሪ አናፍጥሻለሁ። አሁን ነው በኋላ? አፍሽን አትዝጊና አሳይሻለሁ። ብዙ አትፎክሪ እባክሽ። ለማንኛውም ደህና ሁን። ገደል ግቢ። እኔ እንደናንተ አይደለሁም። አንቺና ልጅሽን ግን ፈጣሪ ይጠብቃችሁ። ሰው ግን እንዴት እንዳንቺ ይሆናል? መታደል ነው ማሪ። ለማንኛውም ባይ ባይ። እናንተ እውነት ነው ግን ትንሿ እርጉዝ ነች እንዴ? ለካ አልሰማህም ባቢ። ማን ነግሮኝ ነው የምሰማው? የት አለህና ነው የምትሰማው? እልም ብለህ እየጠፋ። የሰሞኑ ግርግር እኮ ብዙ እየተመቼ ስላልሆነ ነው። የምን ግርግር ነው ደግሞ የምትለው? አንተ ደግሞ ያው ግርግር ነው። ቀን በቀን አዲስ ነገር ይጠፋል እንዴ? እና እሱን ሽሽት ነው የጠፋው? ታደስ ለዛ ነዋ ትንሿ ማርገዟን አልሰማህም? እሱን እኮ ነው የምልህ። እንዴ ስለ እኔ ትንሿ ነው እንደምናወራው? ማነች ደግሞ አንተ ትንሿ? በስመ አብ ለካ እሷን እንፈልጋት ነበረ። በስቶብህ ነው እንደዚህ ግራ የተጋባው ባቢ? አምላክ ምንድን ነው ግን? ተረጋጋ፣ አይዞሽ። ራስን ደግሞ እንዳስት። ወይኔ ባቢ ቆይ ከምንም ሳልወልድ ቀር ነው? ድሮስ እንደዚህ እየተቅለበለብክ ምን ጠብቀህ ነበር? እሺ ቆይ ማናት አሁን ያልተያዘችው? እድልህን ልሞክር ነው። ምን አለበት ግን አንዳንዴ እንኳን ብትጾም። ከምንድን ነው የምጾመው? ከሴት ነው። ያው ከምን ይሆናል? ይሄ ደግሞ ምን ይላል? ቆይ ለማን አባቱ ብዬ ነው የምጾመው? እንግዲህ እኔ መናገር ያለብኝን ተናግሬያለሁ። ቆይ ግን እናንተ አንድ ለእኔ የምትሆን ሴት አጣችሁ ነው? ያንተ ፍላጎት እኮ በጣም ብዙ ነው። ከየት እናመጣለን? ኧረ ትቻለሁ ወንድሜ። አሁን ምንም ነገር አልመርጥም። ኧረ እባክህ በእውነት ወንድሜ። በቃ የኔ ሚስት እጠይቅልሃለሁ። ማለት እሷ እንዳገባት ነው? ኧረ እባክህ። እና ምንድን ነው የምትጠይቅልኝ ታዲያ? በቃ ያው ጓደኛዋ እንድታጣብስ ነው። የምርህን ነው?
ብዙም አትጓጓ ወንድሜ፣ ተረጋጋ። ሲጀመር እኔ እናንተን ቁም ነገረኛ አድርጌ ማውራቴ ነው ጥፋቴ። እንዲህ ባቢ፣ አንድ ጥሩ ሀሳብ አለኝ። ምንድን ነው? ቆይ ለምን ሊሊ ላይ ተፍ አትልም? ማናት ደግሞ ሊሊ? ሊሊን ይቻኛ ክፍሏ። ስማ በላተ ቁመታችን እኮ እኩል ነው። እና ታዲያ ጥሩ ነዋ። ኧረ አይሆንም። ስንጣላ እኩል እንተናነቅልን ነው እንዴ? አቺ ምን አይነት ወሬ እንዳመጣው መገመት ነው የሚከብድ። ምን አይነት ወሬ ይዘሽ መጣሽ? ልብን የሚሰብር ጽድት ያለ ወሬ ነው ያመጣውልህ። ግድ የለም አፍን ብቻ ዘግተህ ሰማኝ። ጭራሽ እኔን የሚሰብር? አዎ ጆሲ፣ እኔም በዳዴ የሚያስኬድ ወሬ ነው የምነግርህ። አረ ምንድነው? ዛቻ ነው እንደ ይዘሽልኝ የመጣሽው? የምን ዛቻ ነው? ተአምር ነው ይዤልኝ የመጣሁት። ይኸውልሽ አሁን በጣም ነው የምቸኩለው። የምትናገሪ ከሆነ ተናገሪ። ጆሮ ለባለቤቱ ባዳ ነው አሉ። ባዳም ሆነ ዘመድ እሱ የኔ ጉዳይ አይደለም። አሁን ምንድነው ንገሪኝ። ትንሿ ቀለበት ማሰሯን ከሆነ አውቃለሁ። ምን ቀለበት አሰረች እንዴ? አላቅም ለማለት ነው። ማን ነግሮኝ ነው የማውቀው? አትቀልጂ በእናትሽ። ኧረ አንተ ምንድነው? እና አንተ ግን እንዴት ዝም አልክ? እና እልል ልበል? እልልታውን ምን አመጣው? ገብታ አታምሳቸውም እንዴ? ይሄ ልነግሪኝ ነው ከነ ዩኒፎርምሽ እየተጎተትሽ የመጣሽው? ኧረ አይደለም። እኔ የምነግርህን ብትሰማማ ራስህን ነው የምትስታው። እሺ አዲስ ነገር አለ? ቆይ ለምንድን ነው ትምህርት ቤት ያልመጣኸው? መምጣት ስላልፈለኩ። እኮ ለምን? የምሄድበት ስላለ ነው። ምንድነው አስሩን የምትጠይቂ? መተህ ቢሆንማ እንደኔ ሰርፕራይዝ ነበር የምትሆነው። በምንድነው ደግሞ ሰርፕራይዝ መሆን? በምትሰማው ነገር ነው። እዩ በጣም እየተለጠጥሽ ነው ታውቆሻል። በቃ ይሄን ያህል ሆድን ከቆረጠ ይበቃል። አሁን ልንገርህ። ያንቺን ወሬ ስላልሰማሁ ነው የኔን ሆድ የሚቆርጠው። እና ምን አባል የሚያንገበግብህ? የራስሽ ጉዳይ። ጆሲ ትንሿ ነፍሰ ጡር ነች። ምንድን ነው ያልሽው? አዎ ነፍሰ ጡር ነች። ማን? ትንሿ ናታ። ምን ነው? እዩ እጄ ላይ ሰበብ ትሆኛለሽ። እንደዚህ አይነት ቀልድ አትቀልሽ። ለቀልድ እንደዚህ እየሮጥኩኝ የምመጣ ይመስላል እንዴ? እና ትንሿ እርጉዝ ናት? አዎ ማሬ እርጉዝ ነች። እንዴ ረጅም ሴቶች እኮ ከአጭሮች በላይ እኮ ቆንጆ አስተሳሰብ አላቸው ይባላል። ያው ናቸው እባክህ። በቁመታቸው ነው እንደሚያስቡት። በቁመታቸው ባይሆንም ያው ይለያያሉ ይባል የለ? እንደዛ ከሆነ አጭር ሴት ይበልጥ ፈጣንና አስተዋይ ናት የሚባለው እውነታ ማለት ነው። እሱን እኮ ነው የምልህ። አጫጭር ሴቶች ስማርት ናቸው። ምናቸው ነው ስማርት? ተንከሲስ አይደሉ እንዴ? እንዴ ማነው ተንከሲሳና? አጫጭሮች ናቸው። አንተ ረጅም ሴት ለመጥበስ አሰብክና አጫጭሮችን በጅልማ ትጨፈጭፋቸዋለህ እንዴ? ምንም ጭፍጨፋ አይደለም፣ እውነታውን ነው የተናገርኩት። አጥሮ ነገረኛ የሆነ ሰው ታውቃለህ እንዴ? አዎ ለምሳሌ መቅዲ። ስነ ስርዓት አንተ። አሁን እንኳን ልክ ነው፣ አልተሳሳተም። ምኑ ነው ልክ የሆነው? ምን ነው መቅዲ ነገረኛ አይደለችም እንዴ? አዎ አይደለችም። ተው በእናትህ አንተ ደግሞ አንዋሸሽ። መቅዲ ደግሞ ምንዋ ነው ነገረኛ? እንጥሏ ነው። ሲጀመር እሷ ከነገር የተሰራች አይደል እንዴ የምትመስለው? እንዴ ጭራሽ አጠገቢ ተቀምጣችሁ ትሳደባላችሁ እንዴ? ስለማታውቀው ሰው ነው እንዲያወራ ነው። አንተንስ ቢሆን ምን በነገር ስትልጣ እንደ የኖረችው ምን እንደ አዲስ ታስመስሏለህ? ቢሆንም እሱ ያለፈ ነገር ነው። አረ ያለፈ ነገር ነው? አዎ ያለፈ ነገር ነው። እንደዛ ከሆነ ወንድ ኮንክ እስኪ ንካት። ለምን ነው የምነካት? ያለፈው መሆኑንና ለመሆኑን ለማረጋገጥ ነው። እሱም በእናንተ ባረጋግጥ አይሻልም? እዛው ሰውዬ እንደዚህ አይነት ቀልድ አይመቸኝም። እና ምን እንደምትለው ሰዎች እንውጣ በቃ በእናታችሁ። ወዴት? ወደ ሰፈር እንሂድ። እኔ በቃ በጣም ደብሩኛል። እሺ በቃ እንሂድ። አረ በእናታችሁ መጀመሪያ እኔን አንድ በሉ። ምንድን ነው የምትለው አንተ ደግሞ? የኔን ነገር ነው። ናውጣ መጀመሪያ፣ ከዛ ዞር ዞር እያልን እንፈልግልሃለን። ምንድን ነው ከመንገድ ነው እንደምታመጣልኝ? ምን ፍጠሩ ነው የምትለን? ቆይ ታዲያ እንሂድ ባካችሁ። ማትረቡ ቆይ ምን ታጋንት ነው ግን ውስጥ ያለው? አንቺ ደግሞ እንደማያውቃት ሰው ልትበሳጭላት ነው እንዴ? አታያትም እንዴ እንዴት ነው የሚያደርጋት? ተት እባክሽ በቃ እንሂድ። ቆይ ማንኝ በላይ የምታስበው? አሁን ገና ሆርሞን ሻወራ። እኔ ሁሌ በሷ መረበሽ አለብኝ? ኧረ ቀስ ትንሿ። ከአሁን በኋላ ማንንም የምታገስ ግዴታ የለብኝም። አንገታቸውን ቆልሜ ነው የምለቅላቸው። ኧረ ጉዴ! ምንድነው ዛሬ እሺ? አገርምሽም ግን አንቺ ቆይ ዛሬ ነው እንዴ መገረም የጀመርሽው? በዛ እንዴ በጣም በዛ። ኧረ ቆይ ተረጋጊ እንዴ። ነፍሰ ጡር መሆንሽን ረሳሽው እንዴ? ምንም የረሳሁት ነገር የለም ግን በቃ በዛ። ጌታ ሆይ ወይኔ! እንደዚህ ነው እንዴ የሚያደርገው? ምኑ? እርግዝናው ነው። ምን ነው ፈራሽ እንዴ?
ለምንድን ነው የማልፈራው እንዴ? አንቺን እንደዚህ ካደረገሽ እኔን ደግሞ ምን ሊያደርገኝ እንደሚችል መገመት ነው። እኔ ምን ሆንኩኝ? ቅንና ታዛሽ። አትቀልጂ እስኪ በእናትሽ። ቆይ እኔ ምን ሆንኩኝ? ኧረ ተይ ተይ ትንሿ በእናትሽ ስለ ጉልበትሽ አምላክሽ ተይ። አንዳንዴ ግን ግርም አይሉሽም? እነማን? ሁሉም። ምን ተፈጠረ? ለምንድን ነው ግርም የሚለኝ? ቆይ ዝም ማለት ሞኝነት ነው እንዴ? ኧረ በህግ አምላክ እንዴ! አየሽ፣ አንቺም እንደ ነገረኛ ሰው እያየሽኝ ነው። አንቺ እኮ ነሽ እንዲህ እንዳይሽ እያደረግሽኝ ያለሽው። መቅዲ ዛሬ ምን እንዳማረኝ ገምች። ገና ከሆኑ ጀመረሽ? ዝም ብለሽ ገምቺ በእናትሽ። ምግብ ነው? አረ ከምግብ የሚበልጥ ነገር ነው። ገምች ገምች። የሚጠጣ ነገር? አረ ከሆድ አለም ውጪ። እሺ መጨፈር ነው? ወይ ጉድ! ደግሞ እኔ ከመጀመሪያው ነው መጨፈር የሚያምረኝ። እንዴ እንዲህ በአንዴ ነገረኛ ካርጋሽ መጨፈር እንዴት አያምርሽም ብዬ ነው። አረ መቅዲ አቀልጂ፣ ቶሎ ገምቺ። ወይ መከራ። እሺ ምን ልገምት? አይመለከተኝም። ገምቺ ካልኩሽ ገምቺ። ወይ መከራ። ይዛና ጎደን አልሰማም። ምን አልሽ? አይ እዚህ ነው። ምን ነበር ያልሽ? የአማረኝን ገምቺ። ኢዛና ነው እንዴ ያማረሽ? እንዴ ደግሞ ለምንድን ነው እሱ የሚያምረኝ? ምን አውቃለሁ እኔ። እሺ ምንድን ነው ያማረሽ በእናትሽ? ያዩን ጸጉር ይዤ መሬት ለመሬት መጎተት። በስመ አብ። አንቺ እውነቴን እኮ ነው። ደግሞ መጎተት የምንፈልገው ኖርማል መሬት ላይ አይደለም። እና ናሳ ላይ ነው? አስፋልት ላይ ነው እንጂ። ኧረ መሰይጣን። አንቺ እንዴ እሷ እኮ አስፋልት ላይ ነው አንጀቴን ስጎትት የከረመችው። ቆይ ምን ይገርማል ነው የጸጉሯን የምጎትተው? ጭራሽ አስፋልት ላይ ነው የምትጎትቻት? አዎ መቅዲ በእናትሽ አግዢ። እሺ አንቺ እንደዚህ ስታርጊ ላዩሽ እርግዝናው ነው ይልሻል። እኔ ምን ይሉኛል? እንዴ ምን ችግር አለው? አንቺም እኮ ነፍሰ ጡር ነኝ ታውቂያለሽ። ማን? አንቺ። ኧረ ተይ ተይ ትንሿ አትጫወቺብኝ ተይ። መቅዲ በእናትሽ አግዢ በቃ። እሺ ደግሞ በምንድን ነው ማገዝሽ? ገፍትሮ በመጣል? እንደዛም ደስ ይለኛል። ትንሿ ነይ በቃ ወደ ቤት እንሂድ። ለምን? ግድ የለሽም ነይ እንሂድ። ቦርሳችን እንውሰድ ነይ። አንቺ የምርሽን? እንድታምነኝ መሀላ ትፈልጋለህ? ስለማልሽልኝ ማምንሽ ይመስልሻል? እንግዲያስ ሆዷ ኦፕ ብሎ ወደ ስትመጣ ታምናታለህ። አፍሽን ዝጊ ብዬሻለሁ። አትፈታተኝ። አንተ ጁሲ አንከኝ እኮ ልቀቀኝ። ተይኝ ብዬሻለሁ። እማይሆን ነገር አትናገሪ። ኧረ በእናትህ ልቀቀኝ ጁሲ። ትንሿ አረገዘች? በፍጹም አታረግዝም። በፍጹም ልቀቀኝ በእናትህ። አታረገው። በፍጹም አታረገው። ለምንድን ነው የማትረጋጋው አንተ? ልትገለኝ ነው እንዴ? አይ አይሆንም፣ በጭራሽ አይሆንም። ሆነ እኮ አይሆንም፣ በጭራሽ አይሆንም። እንግዲህስ መናገር ያለብኝን ተናግሬያለሁ። የቀረው ግን አንተ ድርሻ ነው። ቆይ እንዴት አሁን ትነግሪኛለሽ? እና መቼ ልንገርህ? ቀደም ብለሽ አትነግሪኝም እንዴ? ሰውዬ አሁን እኮ ነው የሚሰሙት። ቀደም ብለሽ አትሰሚም ነበር? ስራሽን ረስተሽ ነው? ስራዬ እኮ የተወራውን ነገር መጥቶ ማውራት እንጂ በልባቸው ያዙትን ነገር መጥቶ መናገር አይደለም። ቆይ ምን ያህል ሆኖ ናት? ይሄንን ምን ይላጣራ? ምን ችግር አለው? እንዴት ችግር አይኖረው? ቆይ አንቺ ከኔ ጋር መከራከር ነው እንዴ የምትፈልጊው? አንተ እኮ ደም ስርን ገትራ ማይሆን ነገር የምታወራው። አንድ ማስረጃ የሆነ ነገር ስታመጪ ከነ ሙሉ ማስረጃው አታመጪም እንዴ? ስማ ከፍለኝ የምሰራ መሰለህ እንዴ? እዛ የለመድከው ቡቻ ላይ ዝለልሽ። ትሰሚያለሽ? ለሁለታችንም ጥቅም ነው የምትሰሪው። ይሄንን ደግሞ አትርሺ። እንደዛ ከሆነ አትንጨጫ። አርፈ የምታደርገው ነገር አድርግ። መቼም ልታረግዝ አትችልም። መቼም። እሱን ታየው የለ። ወይኔ ጆሲ፣ ይሄንን ሁሉ ጊዜ እሷ ላይ ፈጅቼ በስተመጨረሻም ተቀደምኩ። ይኸውልህ ከገባ አሁንም ጊዜ አለ። እሺ የምን ጊዜ ነው የሚኖረው? የተረገዘ ሁሉ እኮ አይወለድም። ምን ሰምታል? በባዶ ሜዳ መንጨርጨርና ቁምና የምታደርገውን ነገር አድርግ። ጭንቅላትን አሰራው። እሺ ወይኔ በእናታችሁ እረስቼው። ምንድን ነው? እኑ ጋር መሄድ ነበረብኝ። እመጣለሁ ብዬ ተረሳሁት። አረ ምንድን ነው አንተ? አሁንስ በጣም ነው እሺ ያስጠላችሁኝ። ያማል እንዴ? ጮክ እኮ። እኔ ደግሞ የሳኩ ነበር የመሰለኝ። ቆይ ምን ሆነ ነው? አረ እባካችሁ አንዳንዴ እንኳን በሰላም ነው አለ። እስኪ ምን አባት ታደርግልኛለህ አንተ? ቆይ እናንተ ስትጠብሱ ጓደኛ እንዳላችሁ ትረሳላችሁ አይደል? ይቅርታ አድርግልኝና እኔ እረስቻችኋለሁ። እረስቻችኋለሁ? አዎ እረስቻችኋለሁ። ቆይ አንተ ምን ስለሆንክ ነው የምትረሳን? ባለትዳር ስለሆንኩ ነው። አረ ሙዳት ያዝ በእናትህ። እንደውም ዛሬ አንድ ላይ ነው እሺ የምናዝገው። ጎሽ የተቀደሰ ሐሳብ ነው። ኧረ እኔ መሄድ አለብኝ። ስማ ገለኝ ነው የምትሄደው? እሺ አይደለም ቀብሬ ነው የምሄደው። አቤላ በቃ ተነጋገርን እኮ የትም መሄድ የለም ዛሬ። ያማል እንደ አንተ እየጠበቀችኝ እኮ ነው። ቆይ እኛ እዚህ ያለነው ሰዎች አይደለንም ላንተ? ናችሁ እኔ መች አይደላችሁም አልኩ። ሰማኛለህ? ሁለታችሁም የትም አትሄዱም። እሺ እስኪ ሚስቶቻችሁ ይሞቱ እንደሆነ እናያለን። ተረጋጋ በቃ። ምንድነው እንደዚህ ስሜታዊ መሆን? ይኸው ልጁን በገዛ እጅ ነካክተህ አቅሉን አሳትከው። በሉ አሁን አትቀልዱ፣ ልሂድበት። እንዴ ቀልድ ነው እንዴ መሰለ? እና የምሩ ነው?
ሙት የምሬ ነው። በል እናንተ አልጠበስክም እና እኛ ሲንግል መሆን አለብን እንዴ ግዴታ? ቆይ ግን ምንድን ነው ይሄን ነገር በጣም ደጋገማችሁት? ምኑን ሲንግል ምናምን የምትሉትን ነገር ነው? እና ሲንግል አይደለም እንዴ? እኔ ሲንግል በሆንም እኮ ከዚህ ሳምንት አላልፍም። ማለት ቀጣይ ሳምንት ደግሞ ልጠብስ ነው? አዎ ልጠብስ ነው። አትቀልድ በእናትህ። ሲጀመር ለምን በፈለጋችሁት አናስይዝም? ለምንድን ነው የምናስይዘው? አንድ ሳምንት ጊዜ ስጡኝና ያበደ ቸከስ ይዤ ላሳያችሁ። እንዴ ከየት ነው የምትይዘው? ምን ቸገረ? ከየትም ሊያዝ። ታስይዛላችሁ ወይስ አታስይዙ? ባቢ እኔ አስይዛለሁ። በአንድ ሳምንት ውስጥ ከየትም አታመጣም። እርግጠኛ ነህ? አዎ እርግጠኛ ነኝ። እኔም አስይዛለሁ። ቆይ እናንተ ይሄን ያክል ነው የማትተማመኑብኝ ማለት ነው? አዎ ፉከራው ይደርሳል። ታስይዛለህ አታስይዝም? ቀላል አስይዛለሁ። ይኸውልህ እንደለመድኩ ደግሞ ማፋፈር አይቻልም። እሺ ኧረ ቢያፋፍር ነው የሰማዋለሁ እንዴ? ኧረ እባክህ ሙዳት ያዝ። አሁን የምትበድሉ ከሆነ መድቡ እና በተለመደው እናድርገው። ይመቸኛል። እኔ በእጥፍ አስይዛለሁ። እንዴ ምን ሆነህ ነው አንተ? እንደማይበላ ስለማውቅ 100% እርግጠኛ ሆኜ አስይዛለሁ። ስማ ባቢ እኮ ነው። እሱ በፊት ነዋ። እሺ እንደዛ ከሆነ እኔም በእጥፍ አስይዛቸዋለሁ። እርግጠኛ ነህ? አዎ እርግጠኛ ነኝ። እሺ አቤላ እንደዛ ከሆነ የሁለታችንን ማንታያዝ። እንደዛ ከሆነማ ዳኛ እኔ ነኝ የምሆነው። ሁን እንደውም ያሸነፈ አንተን ይጋብዛል። ይስማማኛል። አሁን በሉ ብር አምጡ። ትንሿ ይዙ ምንድነው? አመመሽ እንዴ? አላመኝም። መቅዲ ምንድነው? ምኑ መቅዲ እኮ ነው ያለው። አንዴ እኔ ላውራው። ምንድነው የምታወሪው? በስመ አብ ምንድነው? አይዞ ይዙዬ ዛሬ ትንሽ ተነስቶባት ነው። ምንድነው የተነሳባት? ቆይ ምን የተነሳብኝ? ተነስቶባታል የምትይው አንቺ ምን ሆነሻል? ይዙ ተአምር እንዳየሰው እኮ ነው እየሆንክ ያለው። ከዚህ በላይ ተአምር አለ እንዴ? ቆይ እስቲ በደንብ ይኝ። የተለየ ነገር ምን አድርጊያለሁ? በቃ ይዙ በል ወደ ቤት ሰዳት። እንዴ ለምን ለምን ማለት ወደ ቤት አትሄጂም እንዴ? ቆይ አንቺ ምን ተባብለን ነበር ከግቢ ወጣን? አረ በጉልበትሽ አምላክ። ቆይ መቅዲ አሁን ነው እንዲያሰብሽን ነው? መጀመሪያውንስ መች ተስማማው? አረ አልተስማማሽም? ምንድነው? ቆይ ለምንድነው ከግቢስ የወጣችሁት? አምሮኝ። ምንድነው ያማረሽ? ተው አንተም እንደ መቅዲ ሰምተህ ለምትተው ነገር ለምን እነግርሃለሁ? ለምን እንዴ? ተው ይዙ ባሰማ ነው የሚሻለው። ምንድነው ንገሪኝ። ተው አንተም እንደ መቅዲ ሰምተህ ለምትተው ነገር ለምን እነግርሃለሁ? ለምንድነው የምትሆን ንገሪኝ። ምንም ነገር ቢሆን አድርግልሻለሁ። ተው ብያለሁ። ይኸውልህ ሰምተህ ከምትጸጸት ቢቀርብ ነው የሚሻለው። ምንም ችግር የለውም እንዴ ለገዛ ሚስቴ የምን ችግር ነው? ተው ግን ይዙ ይኸው በገዛ እጅ ችግር ውስጥ እንዳትገባ። ይዙ አውቀህ ነው አይደል? ይዙ እኔ አስጠንቅቄያለሁ። በኋላ ስሜን እንዳጠራ። መቅዲ ቆይ እራሷ ትንገረኝ። ትንሿ ምንድነው ያማረሽ? ቆይ ለምን አትነግሪኝም? ይዙ አስፓልት ላይ መጎተት አምሮኝ ነው። ምንድነው አስፓልት ላይ መጎተችው? ያየውን ጸጉር ምን ይበልህ ተናግሬ ነበር እኔ መጀመሪያው። ምን ነካሽ? ሚስት ይኸውልህ ይዙ አሁን ክክር አልፈልግም። ታስጎተኛለህ ወይስ አታስጎተኝም? ደስ እንዳለሽ አይሉሌ እንደዛ ግን ካፈር ልግባልሽ እንዳላልከኝ አሁን ላይ ነው ካስጠላው አይደለ? ጭንቅላትሽን እየተጠቀምሽበት ነው። አይገርምም? ስለገረመው መሰለኝ እንደዚህ አለሽ። በእናታችሁ አትንጨጩብኝ። ባይሆን እነ ትንሿስ ደግሞ ለምን ፈለግሻት? እሷን ምን አገባ? የተጠየቀውን ዝም ብላ መልስም እንዴ? አቤላ እቺ ልጅ ልሩጥባት እንዴ? ኧረ ባቢ ከቻልክ ዝለልባት። ኧረ ይቺ ምንም አትሆንም እባክህ። ነጥራ ትነሳለች። ጨረሳችሁ? ኧረ ቆይ ትንሽ ጠብቂ፣ ሌላም አለ። ቆይ ግን ለምን የተጠየቃችሁትን በስሳት ማመለሱት እንዴ? ጊዜ ስጭን እንጂ አጣደፍሽን እኮ። ጊዜ ሳይወስድና ሳይታሰበች እኮ ለሚሆን ነገር አለ እንዴ? አስበን ተማክረን እንድንነግርሽ የአንድ ሳምንት ጊዜ ስጭ። ምንድነው? ቀልድ ነው ልሳቅላችሁ? ደስ እንዳለሽ አይሉን እንደዛ ካፈር ልግባልሽ እንዳላልከኝ አሁን ግን ላይ እንደዚህ ያስጠላውክ። በህይወቴ እንዳንቺ የሚረዳኝ ሰው አገኛለሁ አንድም ቀን አስቤ አላቅም ነበር። እንዴት ደስ እንዳለኝ መገመት አትችይም። ይሄን ያህል እንድረዳ ትፈልጋለህ ማለት ነው? በጣም እንጂ። እስኪ እኔን በደንብ የኝና እንደተረዳውክ ተረዳኝ። እኔ ግን እንደምታይኝ ታውቂያለሽ? ምንድነው? ጥላቻና ክፋት። ይሄን ያህል አታነበኝም ማለት ነው? በትክክል ያነበብኩት ነው የነገርኩሽ። እኔ ግን እንደዚህ የምትለኝ አልመሰለኝም ነበር። እንዴ? እና ምን እንድልሽ ነበር? የዋህነትና ፍቅር፣ ስስት። አረ እባክሽ። አዎ። አረ ሰዎች ከእቅዳችን ውጭ እየሆን እኮ ነው። የምን እቅድ? ይቅርታ፣ አንቺ እቅዳችን ውስጥ የለሽ። ሰዎች ተንቀሳቀሱ በቃ። አረ ጉዴ! ጭራሽ እርግዝና ሞቼ ነው በህይወት ቆሜ። ወይኔ አይሆንም፣ በፍጹም አይሆንም። ሞቼ ነው ቆሜ። ወይኔ ጁሲ፣ ወይኔ ውይ!
ዛሬ ቆይ ምንድነው የምሰማው? ምን የተለየ ነገር ሰማ? የኔ ሚስት ናት እንደዚህ ነገር የምታወራው? እኔም ማመን አቅቶኝ ነበር። በግድ ነው አምኜ የተቀበልኩት። ቆይ እናንተ ስታደርጉት ይኖራችሁታል እንዴ? ምንድነው በእኔ ሲሆን የምትደመሙት? የሌለብሽን ኬታ መጣሽው ብዬ እኮ ነው። ቆይ እናንተ አብራችሁ ተፈጥራችሁ ነው? ከምን ጋር? ከድብድብ ጋር። በቃ ይዙ ወደ ቤት ሂዱ፣ እኔም ልሂድ። መቅዲ አፍረሽብኝ ነው አይደል? ወይ መከራ! ምን አልኩኝ? እሺ ምን ጀመርሽ እንዴ? ምንም አልጀመርኩም። እውነቴን እኮ ነው። ደብሬሽ ነው አይደለ? የኔ ሚስት እባክሽ ተይ። እርግዝናው ምን ያህል ስሜትሽ እንደሚቀያየረው አውቃለሁ፣ ግን በዚህ ልክ ሲሆን ጥሩ አይደለም። ቆይ ይዙ እኔ ምን አደረኩኝ? ሰው ካልደበደብኩ እያልሽ እኮ ነው እንዴ? እሷም እኮ አናዳኛለች። ምን አድርጋሽ ነው? እርጉዝ ነው ምናምን አትለኝም መሰለ? እርጉዝ? አዎ። እንዴት አወቀች እሷ? ይቅርታ ይዙ፣ እኔ ነኝ ሳላክ ከትንሿ ጋር ሳውራ የሰማችን። አምላኬ ወይ አትጠነቅቁም እንዴ? ምን ልዩነት አለው? ከአንድ ወር በኋላ ሆዴን ማየቱ አይቀር። ቢሆንም መስማት አልነበረባትም። ይዙ ግን የምፈልጊውን አደርግልሻለሁ አልከኝ ነበር እንዴ? እሺ ግን እንዲህ አልመሰለኝማ። እንድትጠነቀቅ ነግሬ ነበርኩ። ልክ ነሽ። እኔ ነኝ ያልሰማ ያልኩሽ። እሺ አሁን የምፈልገውን ታደርግልኛለህ ወይስ አታደርግልኝም? የኔ ሚስት ነው እኮ ነው። ተይ እንጂ ነው ይዙ። አረ መቅዲ አንድ በያት። ከአንድም 41 ጊዜ ብያታለሁ። አልሰማ ብላኝ ነው። እንደውም ተው እሺ በቃ። ቆይ መቅዲ የመታት ነገር አለ እንዴ? አረ ምንም ነገር አልመታትም። ለማንኛውም በቃ እንገናኛለን። እሺ ከሌላ ሰው ጋር ሳትያዝ ልሂድላት። እሺ በቃ ቶሎ ድረስላት። ወይ እርግዝና። በቃ ልብስ እንቀይርና እንገናኝ። አንድ ላይ እንሂዳ። የት ነው የምትሄደው? መጀመሪያ እኔ ጋር ሄደን ልብስ ቀይር፣ ከዛ እናንተ ጋር እንሄዳለን። ያማል እንዴ አንተ? ምንድነው ባቢ ምን ጀመርክ? ራስን ችላ አትሄድም እንዴ? የት ነው የምሄደው? ወደ ቤት ነዋ። እናንተ ግን ልትሱኝ ነው አይደል? ወይ መከራችን። ምን ፍጠሩ ነው የምትለን? ቆይ ምንም ፍጠሩ አላልኩም እኮ አንድ ላይ እንሂድ ነው ያልኳችሁ። እዚህ ቆመ ከምትከራከል ቶሎ ቀይርና ና። በቃ መጣሁ። እሺ ሂዱ። ፒስ በቃ በስመ አብ። አንተ አረ ሸረባችሁብኝ። ምን? እኔ ላይ አሴራችሁብኝ። ምን የምትቀባጥረው? ቆይ እሺ ልፋቴስ ጊዜስ? ምንድነው ችግር? ሰውዬ የምን ጊዜ ነው? ያቃጠልኩባት ጊዜ ነው። እጭ አሁንስ አበዛችሁት። ምንድነው የተፈራረቃችሁ ምዘሉብኝ? መዝለሌ ገረመሽ እንዴ? ጆሲ እረፍ። ዛሬ ሰው ፊት አፍጬ እንዳትዋረድ። ጭራሽ ማስፈራሪያም አለው። ምንድነው ቆይ እንደዚህ የምትወራጨው? ትንሿ የት ናት? ዋጥኳት። አልቀለድኩም። እኔ ግን እየቀለድኩ ነው። መቀለድ ባችል ቢያንስ ሲቀልዱ ልሳቅ እንጂ ለመሳቅ የሚሆን ጊዜ የለኝም። ሁኔታ ግን እንደዛ ነው የሚመስለው። መቅደስ። አቤት ዮሴፍ። እውነትን የሰማሁት ነገር? ምን ሰማ? ትንሿ እርጉዝ ናት። አቤት መድኃኔዓለም። ከመቼው መተነገረች? ዝም ብለሽ አትለፍልፊ። የጠየቅኩሽን ብቻ መልሽልኝ። ምንድነው የምነግርህ? የጠየቅኩሽን ነው። ወሬ የምታመላልስ ስላልነገረችም እንዴ? ጥያቄን በጥያቄ መመለስ አይከብድሽም እንዴ አንቺ? ስማ አርፈ የራስህን ህይወት ኑር እሺ። በየመንገዱ እየጠበከኝ ልቤን አትጎትተው። ስለዚህ እውነት ነው ማለት ነው? አዎ ነው። አረ አረገዘች? በደንብ ነዋ። ከዛ እኔ በህይወት እያለሁ እነሱ አባትና እናት ይሆናሉ። እድሜ ሰጥቶ ከቆየ ገና አያት ሲሆኑ ታያቸዋለህ። አይ መቅዲ አልተዋወቅንም ማለት ነው አይደል? እንደኔና እንዳንተ ደግሞ የሚተዋወቃል እንዴ? አይ አልመሰለኝም። ሁሌ ድራማ አትስራ እሺ። ወደ ራስ ተመለስ። ይኸውልሽ ከማንም በላይ ጠላቴ አንቺ ነሽ እሺ። መቼም እንዳትረሹ። እኔና አንተ እኮ አብረን እየሰራንም ጠላት ነበርን። ምን አዲስ ነገር አለው? እንደዛ ነበር እንዴ የሚሰማሽ? አንተ ፍቅር ላይ እንዳለን ነበር እንዴ ሲሰማኝ ነበረው? መቅዲ እመኝ፣ ይሄ ነገር አያዋጣሽም። እንደ ድሮሽ ብትሆኚ ነው የሚሻልሽ። ኧረ እባክህ። አዎ ወደ ቦታሽ ተመለሽ። አንተ ነህ መመለስ እንዳለብኝ የምትነግረኝ? አብረን እያለን እኮ ጥሩ ነበርን መስሎ ነው። ልክፈልሽ። እኔ ልክፈልህ? ለምንድነው ደግሞ አንቺ የምትከፊ? ደግመህ አጠገቤ እንዳትደርስ። መቅዲ ለመጨረሻ ጊዜ ነው የምጠይቅሽ። ወደ ቦታሽ ተመለሽ። ገደል ግባ። ትንሿ ይዙ ምንም እንዳትለኝ እሺ። ተረጋጊ። እንዴ እያበድኩ ነው እንዴ? አይደለም የኔ ሚስት፣ ስለተናደድሽ ነው። ተረጋጊ። ምን ይዤ ነው የምረጋጋው? አታየኝም እንዴ ተቃጠልኩ። ቆይ ምንድነው እንደዚህ ያናደድሽ? እኔ ምን አውቃለሁ ይዙ። ምን አውቃለሁ? አዎ መቼስ የእዩ ንግግር እንደዚህ የሚያናድድ ሆኖ አይደለም አይደል? ያለሽበት ሁኔታ ነው እሺ እንደዚህ የሚረብሽ። ተረጋጊ የኔ ቆንጆ። ምንም ማለት አይደለም እሺ። ተረጋጊ። እሺ አሁን ደህና ነሽ? አዎ ደህና ነኝ። ምን ስትያሰብሽው ግን? ምኑን? ጸጉሯን ይዞ መሬት ለመሬት መጎተቱ ነው። ሊያውም አስፓልት ላይ። እኔ
ምን አውቃለሁ በእናት። በደንብ ካማረሽ ግን አታስቢ፣ እየጎተትኩ አመጣልሻለሁ። እሺ አምጣልኝ። ኧረ ጉድ! እንዴ መቀለድ የማይቻልበት ዘመን ላይ ደረሰ እንዴ ወገን? ቆይ ምን አለበት እየጎተትክ ብታመጣልኝ? ገና ካሁኑ ጸጉር መጓተት ካማረሽ ትንሽ ቆይተሽ መላጣ ልጎትት ማለትሽ አይቀርም። እንዴ መላጣ ደግሞ ምን ተይዞ ይጎትታል? ስለማይጎትት እኮ ነው የሚያምርሽ። ተው እንጂ ይሄን ያህል አረገዝኩ እንጂ አበድኩ እንዴ? የዛሬ ሁኔታሽን እኮ ስላላየሽው። እንዴ ምን ሆነ? እንደውም ተይው፣ ከዛሬ በኋላ የምትሆኛቸውን ነገሮች በጠቅላላ እየቀረስኩ ለታሪክ አስቀምጣቸዋለሁ። እረፍ፣ አልፈልግም። ምን አለበት? እረፍ። የኔ ሚስት ወይ ምን እንዳደርግልሽ ትፈልጊያለሽ? እሺ አደራ ያዩን ጸጉር እንዳትይ። እሺ አንተን ጸጉር ደግሞ ወደኔ መጣሽ? ይዙ እወድሃለሁ። እኔም በጣም እወድሻለሁ። ፀሐይ አለ እንዴ? አለ እንዴ? አዎ አለ እንዴ? እንዴ አንተ ጭንቅላት ቁርበት ነው እንዴ? ምንም ያልተሰማ? ተመስገን። ቁርበትም ከሆነ ግልግል ነው። ለነገሩ ልክ ነህ። ይህንን ፀሐይ የምትቋቋሙ ቁርበት ስትሆን ብቻ ነው። አሁን ቀልዱን ተውና ባቢ መቶ ሳይፈጀን ዩኒፎርማችንን ቀይረን እንውጣ። አረ ተረጋጋ እንዴ! ምንድን ነው በዚህ ፀሐይ ምንድን ነው የሚያጓትተን? ትንሽ በረድ ይበልልን እንጂ ቶሎ ብለን ካልወጣን አረ እያለ ነው የሚመጣው። ስላለ ፀሐይ ትበርዳለች እንዴ? ከሱ ምላስ ፀሐይዋ ትሻለ? አረ እሱ ምላስ ይሻለኛል። ቢያንስ እሱም በቦክስ ብዬ ዝም አስብለዋለሁ። እሺ እንግዲህ ሲመጣ ትወጣዋለህ። ልውል አውቀህ ነው ስልክ ማታነሳው? ወይኔ ክላስ ገባ እኮ ሳይለንት አድርጌው ነበር። እንዴ ምንድን ነው ፊትሽ? ምን ሆነ? የተናደድሽ ትመስያለሽ። መስሎ አይደለም ተናድጄ ነው። አይ መቅዲ፣ ቆይ ከየት ነው እነዚህ ንግግሮች የሚመጡልሽ? አንተ ቀልድ ምን አለብህ እንዴ? መቅዲ ምን ነው ችግር አለ እንዴ? ቀላል አለ? ምንድን ነው? አሁን ስመጣ ጆሲን አግኝቼው ነበር። የት? አያረቄ ሳይሽ እንዲደሰታለሁ ብዬ አስቤ አላቅም። ለካ ሰውን እንዲህ ነው ፍንድቅ የምታረጊው። ምንድን ነው? ለመጣሽ እንድናወራ። ምንድን ነው የምናወራው? ይኸውልህ ያንተ ውስጥ ከሚቃጠለው በላይ ነው እሺንም እየተቃጠለ ያለው። የኔን ውስጥ እንዴት አየሽው? እንኳን እኔ ማየት የተሳነውም እንኳን ያይሃል። ለነገሩ ልክ ነሽ። ቀላል እየተቃጠልኩ ነው። የቡቻ መንፈስ ገባብህ አይደል? አንቺ እስከ ዛሬ ለካ ጥቅሟን ስላላወቅኩኝ ነው በስሱ ስነካካት የነበረው። እና አሁን በደንብ አወካት? በደንብ ነዋ የኔ እናት። አታያትም እንዴ እንዴት ደስ እንደምትል? አበድክ አይደል? ቆየው እኮ አሁን ነው እንዴ ማበድ የታየሽ? ይኸውልህ ወንድሜ በዚህ ሰዓት ማበድ ሳይሆን ማሳበድ ነው ያለብን። ምን ሆነሽ ደግሞ አንቺ? ምን ማለት ነው ምን ሆነሽ? ምንድነው የሷ ማርገዝ እንደዚህ የሚያንገበግብሽ? አረ ምንም አያንገበግበኝም። ቆይ አንቺ ምንሽ ተነካ? ይኸውልህ ከነሱ በላይ አንተ ሰይጣን አትሁንብኝ እሺ? እረፍ። እሺ አሁን ቆይ ምንድን ነው የምትፈልጊው? በዚህ ዙር መጠየቅ አይጠበቅብንም። ስሜታችን ተመሳሳይ ነው። ስለዚህ ወደ ተግባር መግባት እንችላለን ማለት ነው። እሺ እንደዛ ከሆነ ለድላችን እቺን ያሻት። እንዴ ምን አረቂ እንደ አቹ ይባት አንቺ አንተ አበድክ እንዴ? ምንድነው? ከመቼ ወዲህ ነው እንደዚህ ከቡቼ ባስከው? ከዛሬ በጀመረስ ለምን ስትፈልግ አቅፋት አታድርም? ከጠጣዋት አይበቃም? አባቱ ማዘዝ እባክህ። እሱን ትተኔን አውራኝ። አንቺ ደግሞ ምን ታደርጊልኛለሽ? ማን ያውቃል? ምንድነው አንቺ? ምንድነው የምትለጠጪው? ተለጠጥኩ እንዴ? ቀላል ተለጠጥሽ እና ደበረ? ስሚ እኔ እንደዚህ አይነት ነገር አልወድምሽ። ስርዓት ይኑርሽ። ምንድነው ሰውዬ? አንተ ማክሰል ታርግብኝ እያሰብክ ነው እንዴ? እረፊ እንዳንጣል። ገደል ግባ እባክህ። ምን ይላል ይሄ? ያሰብሽው ነገር አለ? ስለምንድን ነው እያወራን ያለን? ስለኔና ስላንተ ነው። ያምሻል እንዴ አንቺ? ምንድነው ስለኔና ስላንቺ የምናወራው? እና ስለምንድን ነው? ስለ ጠላቶቻችን ነው። ስለሱ ነው እንዴ?
ምን ጀመርሽ አንቺ? እሺ አሁን ስለነሱ በጣም ብዙ ነገር አስቤያለሁ። እሺ ምንድነው? ይኸውልህ ምን መሰለህ? ምንም ነው እንዴ? ለምን እንደዚህ የምትይኝ? እንዴ ሚስቴ ማየት አልችልም እንዴ? ማን ከልክለው? ይሄው አንቺ ነሽ የከለከልሽኝ ያለሽ። እኔ እኮ አልከለከልኩም። ምን ይብል? እንዴት ነው ግን እንደዚህ ቆንጆ ነሽ? እንዴ ረጉድ ዛሬ ደግሞ ምንድነው? እረፊ። ሚስቴን የማድረግ መብቴንማ እንዳትጋፊ። ወደ ስራ እየሄድክ ነበር አይደል? አዎ እየሄድኩኝ ነበር። ሚስቴ አብዳ ሳገኛት ደንግጬ መጣሁ። አበደች እንዴ? አይገርምም? ምን ይሻላል በእናትህ? እኔ እንጃ እባክሽ፣ ልፈታት እያሰብኩኝ ነው። ኧረ እባክህ። አዎ እባክሽ፣ ምን ላድርግ? ምን እብዳ ቅፌ ልኖር እንዴ? እሷስ ምን ትላለች? ለምን? ስለምፈታት ምን ትለኛለች ብለሽ ነው? ያው እያለቀሰች እቃዋን ይዛ ብትሄድ። ኧረ እያለቀሰች ልትሄድ ነው? አዎ ምን ነው? ካበደች አይቀር ለምዶ ያልገደለች። ለነገሩ አሁን እኮ ፈርቻታለሁ። አትገድለኝም አይባልም። ጎበዝ። እንደዚህ ከተዋወቃችሁ አሪፍ ነው። ሚስት ባንተ ቀልድ አልጠቀም። አይ የሰው ልጅ እድል ግን ሲገርም። ምን ነው? በአንዱ ሲያዘን በአንዱ አምላክ ይክሰዋል። አምላክ እኮ ጨክኖ አይጨክንም። ለካ እሱ ነበር ጉዞና መነሻ በክብር ሲያዩት ሰው ስንቁን ጨርሶ ከእግሩ ስር እንዲወድቅ ሌላ ችሎት አይደለም ይባላል። ውይ እኔ ደስ የሚል አባባል ነው በጣም። ይዞ ወይ አሁን ደህና ነህ? ማለቴ ልብ ደህና ነው? እግዚአብሔር አንቺ እንደምካሻን ይሰጠኝ። ሊያውም ሁለት አድርጎ። መች ነው ግን ልጄን ወልጄ አቅፈህ ስትሰማኝ? ለሰላም ያደርግልኝ በእናትሽ። ቆይ ለምንድን ነው ግን እንደዚህ የጓጓሁት? በዚህ ልክ? እውነት አልደብቅሽም፣ በጣም ነው የጓጓሁት። አሁንማ አልዋሽም፣ ቀኑን ለመቁጠር ጀምሬያለሁ። ምን አለ አንተ ስል ቀናቶችን ማፍጠን ብችል? አታስቢ፣ እናፍጥነዋለን በቃ። እኛው? አዎ ምን አባቱ። በልሽ ጀምር። አንቺ ባለጌ ምን ነው የምትይው እንዴ? ምንድን ነው አንተ? ምንድን ነው የምትይው መቅዲ? በዚህ ፍጥነት እየሄዳ ነገረችው ነው የምትይኝ? አይገርምህም? ቆይ እቺ ልጅ ግን ጤነኛ ነች? ምንድን ነው እሺ አሁን የሚሻለን? ጆሲ ግን ጤነኛ አይሆንም። ቆይ ምን እንዳይሆን ነው? ልዑል እውነቱን ነው። ቅድም መንገድ ላይ ሳገኘው እንዴት እንደሚያስፈራ አልገባህም? ደግሞ ሌላ ችግር። በዛ ላይ ብቻ ነው አግኝቼው ነበር። ልክ እንዳየ ሊሄድ ሲል ነው ያዝኩት። ከየት መጣ ደግሞ እሱ? አላውቅም እንዴ። እኔ እውነት ለመናገር በጣም ነው የደነገጥኩት። ብደነግጪ ነው የሚሻልሽ። በዚህ ሱር ምን አስቦ እንደተመለሰ አታውቂም። ቆይ ግን ይህን ነገር ይዛና ያውቃል? ምኑ? ቡቻ መመለሱ? ኧረ አያውቅም። ማን ነግሮት ነው የሚያውቀው? እኔ ግን መስማት ያለበት ይመስለኛል። በነገራችን ላይ ልቤን ጥሩ ነገር እየተሰማው አይደለም። አላውቅም፣ በጣም ፈርቻለሁ። እኔም ፈርቻለሁ። እርግጠኛ ነኝ በዚህ ሰዓት እያቀዱ ነው የሚሆነው። አዎ በደንብ ነው የሚያቀዱት እንጂ። ቆይሽ ምንድን ነው ማድረግ ያለብን? እኔ እንጃ አላውቅም። ከምንም በላይ ግን ትንሿን መጠበቅ ያለብን ይመስለኛል። በነገራችን ላይ ጌዲንም ከነሱ ጋር አግኝቼዋለሁ። እሱ ደግሞ ምን አባቱ ሊሆን ነው? ግልጽ እኮ ነው ምን እንደሚሆን። በገዛ እጁ መቃብሩ ነው የሚቆፍረው። ምንድን ነው ግን እየተፈጠረ ያለው? እየታወቃችሁ ነው ግን የሆነ አይነት ጦርነት ውስጥ እየገባን ነው። ሊያውም አሸናፊ የማይለይበት ጦርነት ነው። አዎ በጣም ነው የሚያስፈራው። ቆይ ምንድን ነው ግን የሚያስፈራው? እንዴት አንፈራም? ምንም ቢሆን እኮ ነፍሰ ጡር ይዘናል። እነሱ ምንም የሚያጡት ነገር የለም፣ እኛ ነን እንጂ። የዚህ ጦርነት ማብቂያው ግን ምንድን ነው? አላውቅም። ነገሮች በእጥፍ ነው አፈጠውብን የመጡት። ለማንኛውም ይዞ ማግኘት አለብን። ቡቻ ከተመለሰ ከዚህ በላይ ነገሮች አስከፊ እንደሚሆኑ እየተሰማኝ ነው። ስለዚህ ኒዳ ከዚህ በኋላ ግር ብለን መንቀሳቀስ ያለብን አይመስለኝም። የምናደርገውን ነገር ተከፋፍለን ማድረግ ነው ያለብን። እሺ ምን እናድርግ? እኛ ባቢ ስለሚጠብቀን ኢዛናን አውርተነው እስከምንመለስ አንቺ ከሱ ጋር ሁኚ። እናንተ ሄዳችሁ እስክትመለሱ ምንድን ነው ከሱ ጋር ማድረገው? ዝም ብለሽ የሆነ ነገር አውሩ። አንቆይም እኮ 30 ደቂቃ ብቻ። እሺ በቃ ሄጃለሁ። እሺ በቃ እደውልልሻለሁ። እሺ አቢላ፣ እኛም ገብተን ኢንፎርማችንን እንቀይር። እሺ ረጅሙ ልጅ። አምላኬ ምን ነው ምን አደረኩ? በዚህ ተራራ ፀሐይችን የምትልክብኝ? እያማረርክ ብቻ እንዳይሆን እና ባንቺ ላመስግን? አንተ ግን ምን አይነት ደፋር ሰው ነህ? ምን አደረኩ? ምን አደረኩ ትላለህ እንዴ? ኦሆ ምንድን ነው ሴትዮ? እኔ ለራሴ ለስንቱ ማመስገኛውን እኮ ልጅ ልታማርርብኝም ያምራል እንዴ? እስኪ ተይኝ በእናትሽ። ቆይ እዚህ ቆመ ምን እየጠበክ ነው? ምን አገባሽ? ከኔ ጋር ሰላም ነበርክ፣ አሁን ተነሳባ አይደል? ቆይ እንዴት ነው ሰው ከአንቺ ጋር ሰላም ሊሆን የሚችለው? ስርዓት። ዛሬ ምንም የመበሻሸቅ ሙድ ላይ አይደለሁም። እና ለምንድን ነው የመጣሽው?
እባክህ እነ ሉል እስኪመጡ ላጣብቅ ነው የመጣሁት። ከመሬት ጋር ነው የምታጣብቂ? በቃ ክብር አይወድልም አይደል? አረ ይወድልኛል እናቴ አክብሪ። እንደዛ ከሆነ አፈን ሰብስብ። እሺ ሰበስባለሁ፣ ግን በቃ አንቺ ተይኝ። ቆይ ግን ከመቼ ጀምሮ እንደዚህ ምላሰኛ ይሆንከው? ሴትዮ ተይኝ አልኩሽ እኮ። እተውሃለሁ፣ ግን መጀመሪያ ጥያቄ ይመልስልኝ። የምን ጥያቄ ነው መልስልሽ? ምንድነው እንደዚህ ነገረኛ ያደረገ? ያምሻል እንዴ? የምን ነገር ነው? አልታወቀም እንዴ? መቅደስ ቆይ አንቺ የምትሄጂበት የለሽም? ጭራሽ? አዎ ከቻልሽ አፍጥኝልኝ። ስማ እንዳይደብረው ብለው ልኮኝ ነው እንጂ ካንተ ጋር መቆም ሱስ ያለብኝ ነው እንዴ መስለ? አህያ አህያ። አንቺ እየሰደብሽኝ እኮ ነው። እናንተ ቅቤ ይቀባኝ ነው? እና ምንስ ብልሽ? ወንድ እኮ ነኝ። ወንድ እኮ ነኝ? አዎ ወንድ እኮ ነኝ። አይደለም ወንድ ለምን የፈለከውን አትሆን? እኔ ምን አገባኝ? እሱን ከዚህ በኋላ ድጋሚ መልስ ስጭኝና አሳይሻለሁ። ወይኔ በጣም ፈራው። በእናትህ መቅደስ ሞት ይጥራና አትጥራኝ እሺ? ካንቺ ድምጽ በላይ ሞት አለ እንዴ? ዋው እውነትም ዛሬ ከኔ ጋር ጸብ ፈልጋል መሰለኝ። አንቺ ነሽ ከኔ ጋር ጸብ ይፈልግሽው። እኔ ግን እዚህ ቆሜ ካንተ ጋር ምን ያከራክረኛል? አይደለም መደበር ለምን ገደል አትገባ? ፌንታ ምን ትመስላለች? አንቺ ምንድነው የምታስቢው? ምን አሰብኩ? ቆይ አሁን ያልሽው ነገር ይምርሽ ነው? አዎ የምሬን ነው። ለማንኛውም ቡቻ ይምጣና እናወራበታለን። የት ነው ግን ያለው እሱ? አለ አሁን ይመጣል። መታየት ጀመረ እንዴ? ትንሽ ጨረር እንዲለቅባቸው ዞር በል ብዬ ለቅቄው። የምርህን ነው? አዎ። ችግር አይፈጥርብንም ግን? የምን ችግር? የሱ መታየት ነው። እንደውም ይበልጥ እንዲረበሹ እኮ ነው የሚያደርገው። የምን ሽብር ነው የሚፈጥረው እሱ ደግሞ። እንደዛ ከሆነ ጥሩ። እና ጌዲስ ግን? ኦኬ ለካ እሱም አለ። በቃ ለሱ ደውልለታለሁ፣ ይመጣል አሁን። አዎ ደውልለትና ይምጣ እንወያይ። ሰይጣናዊ ስብሰባ እናደርጋትም እንዴ? በስመ አብ በል አንተ። ለምንድን ነው የምለው? ምንድን ነው የምታወራው? ስለ ሰው ውድቀት ልነጋገር አይደል እንዴ የምንሰበሰበው? ከዚህ በላይ ሰይጣናዊነት አለ እንዴ? እዛው ራስን እንችላል። እኔን ግን ለቀቅ ወንድሜ። ስሙን ጠልቶ ተግባሩን ወዶ ይቻላል እንዴ? ጆሲ እሺ በቃ አታፍጭ። ምንድን ነው? ድሮም እኮ ረጅም ሰው ጅል ነው ሲባል ማመን ነበረብኝ። መቅዲ እንዴ ከሱ ጋር ምጣላሽ እንዴ? እንዴት እንደሚያደርገው እኮ ስላላያችሁት ነው። ምን አድርጎሽ ነው? ቆይ መሀል መንገድ ላይ እንደ ሰይጣን ጭራውን እየቆላ ይጠብቀኝ መሰላችሁ? አረ መቅዲ ግን ተይ። ምንድነው የምትው? እውነቴን እኮ ነው። እሺ በቃ አሁን ተረጋጊ። ለማንኛውም ሂዱ በቃ እናንተ ስጨርሱ ደውሉልኝ። ለምን? አብረን እንሂድ እንጂ። እኔ የምሰራው ስራ አለኝ፣ ወደ ቤቴ ነው የምሄደው። ደውላችኋለሁ። ይሻላል። አዎ ቻው። አንቺ እንቅልፍ ተኛሽ እንዴ? እንዴት አልተኛ? ጸጉሬን ከኮኮ እንቅልፍ ነው የመጣው። በይ እንደዛ ከሆነ ተነሽ፣ በቃ ውስጥ ግቢና ትንሽ እረፍት አድርጊ። በዚህ ሰዓት ምን ችግር አለው? ፀሐይ በረድ እስኪል ተኝና ከዛ በኋላ እንወጣለን። ከተኛው እኮ ደግሞ በኋላ ዱካክ ነው የሚሆነው። እሺ በቃ እንደዛ ከሆነ ተነሽ፣ በቃ እኔም አቅፌሽ ተኛና አብረን ዱካካ ምን ነው። እንደዛ እስማማለሁ። እሺ ተነሽ። እሺ ይሱ ምንድነው? አንቺ እዚሁ ሁኚ፣ እኔ ከፍቼ ልምጣ። ቆይ አብሬሽ እመጣለሁ። አይሆንም፣ አንቺ እዚሁ ሁኚ፣ እኔ እመጣለሁ። እንደዚህ አይነት ጨዋታ ተጀመረ ማለት ነው።